ታንሳያት በጣም ነው ደስ ያለኝ ካምላችሁ በላይ ማለት ነው። ምክንያቱም ጥሩ ስብዕና ያላት ልጅ ናት፣ ትህትና ያላት ልጅ ናት፣ ደስ ትላለች ማለት በቃ ከፋሚሊው ጋር የምትሄድ ልጅ ናት እና በጣም ደስተኛ ነኝ በሷ ማለት ነው። እና እሱ እንዲያውም አፍሷል ብዬ ነው ማስበው። እንደዛ ብለሽ ማሞራ ላይ ያቀረበው ምንጭ ፍሻታለሁ የሚባለው አፍሳኛለሁ። አይ ያሞኔ ግን እንዴት ሩታን ልትወጃት ቻልሽ? ያው በቃ በሳይ ብዙ ጊዜ ያለው በቪዲዮ ማለት ነው። በቪዲዮ አያታለሁኝ። ከዛ በኋላ በቃ ያለው ነገር ደግሞ ከሱ ጋርም በስልክ አወራ ነበረ እና በቃ አንዳንድ ነገሮችም ነገረኝ። እንዲሁም ደግሞ ስትታይ እንዲሁ ስታያት የምታምር ልጅ ናትና የሆነ ነገሯ ይናገራል መልካምነቷን ማለት ነው። እና ምትወናት እቺ ልጅማ ማምለጥ የለባትም እያልኩት ነበረ። እሺ እንደዛ ከሆነ እስኪ እኔንም ነኝና እሆናለሁ አልሆንም። አይ እንደዚህቹ ሳያት በቃ ትሆናለች አለች አይደል? እስኪ እኔንም ነኝና እስኪ አንተ ደግሞ እንደዚህቹ ሳይ ደግሞ ማለት ነው አትሆንም። ማች ታረጋላችሁ። ደስ ይላል በእውነት ማች እናደርጋለን ማለት ነው። ስለዚህ አሁን ሩታዬ ስትመጣ ጥሩ አቀባበል እናደርግላታለን። በደንብ ደግሞ እንድትተዋወቂያት እንፈልጋለሁ። አሁን ኢትዮጵያ ነው ያለሽው። ሩታዬን በአካል ታገኛታለሽ ማለት ነው። እስከዛሬ ድረስ በአካል አግኝተሻት አታውቂም? በጣም ጓጉቻለሁ። የምር በአካል እስካያት በጣም ጓጉቻለሁ። ምክንያቱም በቪዲዮ ነው ማውቃት። ሲስቱካይ እዚህ ውስጥ 100,000 ሰው ሙሉ በአካል ሊያያት ይጓጓል አይደለ? እውነት ነው። ይገባል። ሊያያት ቢጓጓም ይገባቸዋል ብዬ ነው ማስበው። ምክንያቱም እኔ በጣም ጓጉቻለሁ አሁን ላይ። ስለዚህ የምታምር ልጅ ናት። እኔ ገና ሳያት ብቻ ወደድኳት። በቃ ወደሻታል? አዎ በጣም። ስለዚህ እኔ ሽምግልናም ብልክ በቃ ምንም ችግር የለም። ምንም ትተማመኛለሽ? ኧረ ተማመናለሁ 100%። ኧረ በጣም ነው የወደድኳት። እኔም ደግሞ ሁሉም ወዷታል፣ ሁሉም ተቀብሏታል። እንግዲህ የቀረው ጋሽዬ ነው። ጋሽዬን አንድ ቀን እግዚአብሔር ያለ ቀን በአካል እናገናኛቸዋለን። ያው ከጋሽዬ ጋር ነው እስከዛሬ ድረስ ያልተገናኙት። እሱም በቅርቡ አይቀርም ብዬ አስባለሁ። አሁን እንግዲህ ሩታዬን ይዣት ልምጣ። እናቴና ንግስታችን መታለች ማለት ነው። ያው ይዤላችሁ መጥቻለሁ። እንግዲህ ሩታዬ እዚህ ቦታ ላይ እናቴና ሲስተር ቆመው ነበር ቅድም ማለት ነው። እና ምን ነገር እንዳፈሪ ቁንጅት ብላላችሁ መታለች። ዛሬ ደግሞ በተለይ እምር ብሎባታል። እኔ የምለው ማን ልታገኝ ነው? ማንንም አንተንና እነ ማሚ ባይዘው ግን ሰላም አላልሻቸውም። ቤተሰብ በጣም ይቅርታ አድርጉልኝ። እንዴት ናችሁ ውድ ቤተሰቦቼ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ አንድ ሰው ልተዋወቅ ነው። ደስ ብሎኛል። ፈርቻለሁ ግን ያው እሱና ማሚ ስላሉ አልፈራም። በእርግጥ ከማዘር ጋር በደንብ ስለተግባቡ አትፈራም ብዬ አስባለሁ። እንግዲህ ቤተሰቦች አሪፍ ቆይታ እንደምናሳልፍ አንጠራጠርም። ይህንን ቪዲዮ ሁላችሁም እስከ መጨረሻው ማየት እንዳይረሳ። ሩታዬና ታላቅ እህቴ እስኪ ተገናኝተው ደግሞ ያለውን ነገር አብረን የምናየው ይሆናል። ባይዘው በጣም ነው የምትወድሽ ማለት ነው። ታላቅ እህቴ በጣም ነው የምትወድሽ። አመሰግናለሁ። እኔም አይቻታለሁ ከኤልዲዬ ጋር አስተገናኛት ደስ ስትል እንዴ ነሽና ሁለታቸውም ደስ ስትል እየተባባሉ እንትን ቢሉ ነው እንዴ? ነው። አይ ያየሁት ፌስ በቃ ቁጭ ማሚዬ ነው የምትመስለውና በጣም ወድጃታለሁ እኔ ራሴ። እኔ ነኝ እንትን ደግሞ ፍቅር። እንግዲህ ሰዎቻችን አሁን ቀጥታ እናማዘርጋ እንሄዳለን። እንዴት አየሻት?
ሩታዬ እስኪ ተናገሪ ዛሬ ማይክ ይዘሽ ማለት ነው በድፍረት የምር ችግር የለም ተናገሪ። ሩታዬን በቪዲዮ ካዩዋት ይልቅ በአካል ሳያት በጣም ቆንጆ ናት። አንደኛ ሁለተኛ እና ወድጃታለሁ። ደስ ትላለች። ባህሪዋም እንደዛው እንደሆነ ተስፋ አደርጋለሁ ነው አይደል? ዙሉኛል እውነት ነው። ሩታዬስ ብዙዬ እንዴት አይሻል? ቆንጆ ናት በጣም ወይማ ያው በኔ ወጣ ነው። እንዴት ነው? ምን ነው ሳቅሽ ወጣ? አይ ተበልጣል ነው የኛ እህት አይደለችም ብዙዬ። አይ ለመሆኗ ደግሞ ማሚ ምስክር ነች። እሷን ነው የምትመስለው በእውነት በቃ በጣም ነው የሚመሳሰሉት። ይመሳሰላሉ። አዎ ከኤልዳይ ጋር ስታገናኛት ያለውን ቪዲዮ አይቼው ነበርና በጣም ነው ደስ የምትለው። ከዚህ በፊትም ያው ነግረኸኝ ነበረ ውጭ ሀገር እህት አለችኝ ምናምን ብለህ እና በአካል ሲያሽ ደግሞ ደስ ነው ያለኝ። እኔም በጣም ነው ደስ ያለኝ። በጣም ነው የምወዳቸው፣ በጣም ነው የማከብራቸው እና አመሰግናለሁኝ አክብራችሁኝ እኔንም ለመተዋወቅ እዚህ ድረስ ስለመጣሽ አንቺንም እጅግ አድርጌ አመሰግንሻለሁ። ማሚዬንም እጅግ አድርጌ ነው አመሰግነው። በጣም ነው የምወዳቸው። እኛም በጣም ነው የምንወድሽ። ባይዘዌ ማለት ነው እናቴ በጣም ነው የምትወድሽ። ስላንቺ አውርታ አትጠግብምና እንኪ እናቴ ተናገሪ የፈለግሽውን ዛሬ። ኧረ እኔ በጣም ሳያት እስከማያት ድረስ ነው የሚጨንቀኝ። በጣም ነው የምወዳት እኔ። ኧረ በጣም ያያት ቀን ራሱ በጣም ወደድኳት። በቃ እንዲህ አይቼ ማለት ነው እቺ ልጅ በቃ አታመልጠኝም እኔ ናት። እንግዲህ ቤተሰቦቻችን እንደዚህ ፏ ድምቅ እያልን ከሩታዬ ጋር አሪፍ ቆይታ እያሳለፈን እንገኛለን። በመጨረሻም ሩታዬን እህቴ አንድ ጥያቄ መጠየቅ ትፈልጋለችና እህቴ መጠየቅ ትችያለሽ አሁን። እሺ ከባድ ጥያቄ አይደለም። አይ ከባድ አይደለም፣ ቀላል ጥያቄ። ምንድነው ጠይቀሽ? ብዙ ጊዜ ኮሜንቶች አለው ጎበዝ ልጅ ነሽ፣ ጠንካራ ልጅ ነሽ፣ ስራሽን ሳይ በጣም ነው ደስ የሚለኝ፣ ፍቅራችሁን ሳይ ደስ ይለኛል፣ ብዙ ነገሮችን አይቻለሁኝ እና ኮሜንቶች አንዳንድ ኮሜንቶችንም አነባለሁ እና ይሄን ነገር ሰሩ አብራችሁ ሰሩ ህይወትሽ ላይ የገጠመሽ ቻሌንጅ የለም? እሺ እሱ እንኳን አለ አይጠፋም። በጣም ከባባድ ቻሌንጆችን አሳልፈናል እኔና እሱ። ያው ነገሮች ሚዲያ ላይ ስለሆነ አብዛኛው ጊዜ የሚታየው አንዳንድ ጊዜ የሚፈጠሩ ትልቅ የሆኑ ከባባድ ቻሌንጆች ይገጥሙናልና ያንን ደግሞ ያው በማወቅም ባለማወቅም ድንገት ሚዲያ ላይ ይወጣል እና ያ ደግሞ ቤተሰብም ሲያየው ሲሰማም ይረበሻሉ። በዛም በኩል ትልቅ ቻሌንጆች አሉ እና ደግሞ ያው በሴትነት ወጥቼ እሱን ስጠይቀው ትንሽ ያሳፍራልና ያ ራሱ አንድ ቻሌንጅ ነው። ማህበረሰባችን ባህላችን ይሄ ነገር አልተላመደምና በእርግጥ መጥፎ ነገር ነው ብዬ አላስብም። እንደኔ ያው ስሜቴን ነው ሼር ያደረኩት የነገርኩትና የሚለውንም ነገር ለመስማት ብዬ ደፍሬ ወጥቼ ብዙ ጊዜ ማለት አለ ውስጥ ለውስጥ የሚጠይቅ የኔ ሚዲያ ላይ ስለወጣ ትንሽ ከበድ አለ እንጂ አለና ያው ሚዲያ ላይ ሲወጣ ተጋነነ። ያ ትንሽ ቻሌንጅ አድርጎኝ ነበረ። እንዴት እንደዚህ ታደርጊያለሽ? ሴት አይደለሽም ወይ ምናምን የሚባሉ ብዙ ኮሜንቶችንና አስተያየቶችን አስተናግጃለሁ። ያ ራሱ በጣም ይከብዳል። ብቻዬንም ስለነበርኩኝ በሳቱ ያ ትንሽ ከበድ ብሎኝ ነበረ። ሲቀጥል ደግሞ አሁን ላይ ቻሌንጆችን አብረን ነው የምናሳልፈው። የሚገጥሙኝ ቻሌንጆች እሱ ከጎኔ ስለሆነ ያን ያህል አሁን ላይ አይከብደኝም። ሲቀጥል ደግሞ ቻሌንጆች እንድንጠነክር ያደርጉናል ብዬ አስባለሁኝ አይደለ? ሰዎች በተፈተኑ ቁጥር ያን ፈተና ባለፉ ቁጥር እየተማሩበትም ስለሆነ የሚያልፉት እኔ ያው እነዛን ቻሌንጆች እንደ ትምህርት ነው አድርጌ የምወስዳቸውና ይገጥሙኛል፣ ግን እናልፋቸዋለን። እንግዲህ እናቴም ብዙዬም በመጨረሻ ማለት የምትፈልጉትም ነገር ካለ እናቴም መመረቅ የምትፈልጊው ነገር ካለ መርቂንና እንሄዳለን። እኔ መመረቃቸው በርቱ፣ ከዚህ የበለጠ ሁኑ፣ የሰው መውደድ ይስጣችሁ። ከሁሉም የሰው መውደድ መስጠት ይበልጣል። የሰው መውደድ ይስጣችሁ። አሜን። እናንተም ስትወጡ ስትገቡ ፈጣሪ ይጠብቃችሁ። እናንተም ተጠንቅቃችሁ ኑሩ። በቃ አንተ ምን አለ አንቺ ምን አለሽ እያላችሁ ኑሩ፣ ተባብራችሁ ማለት ነው። እኛም እንደምንኖር እናንተም እንደዚህ ተባብራችሁ የበለጠ ፍቅር ሰጥቷችሁ ኑሩ። እግዚአብሔር ያኑራችሁ።
እኔ ደግሞ እንደ ታላቅነቴ ምክር ልስጣችሁ፣ ምርቃት ሳይሆን ምክር እና ምንድነው እምላችሁ አሁን ያላችሁበት ሁኔታ አይቻለሁ፣ በጣም ደስ ይላል። ከዚህ የበለጠ እንድትሆኑ ፈልጋለሁ። እግዚአብሔር አምላክ ነገራችሁን ሁሉ አስተካክሎላችሁ ማየት ፈልጋለሁ። የተሻለ ደረጃ እናንተን ማየት ፈልጋለሁ። ማንኛውም ነገር ሲገጥማችሁ የትኛውም ጋር ችግር ቻሌንጆች ይኖራሉ በህይወት ላይ። ለዛም ነው ቻሌንጅ ብዬ ቅድም የጠየቅኩሽኝ ማለት ነው። ለምን ህይወት ላይ ብዙ ኮሜንቶችን አነባለሁ እኔ ውጭም ሆኜ ማለት ነው። እና ምንድነው እምልሽ ወንድሜም ሆነ ሩታዬም ሆንሽ ማንኛውም ነገር ሲገጥማችሁ ነገሮችን ተነጋግሮ መፍታት ወዲያው